ሰላም። በዚህ ቪዲዮ ደግሞ ስለ ፕሮምፕት ኢንጂነሪንግ እናወራለን። ፕሮምፕት ኢንጂነሪንግ ማለት ለኤአይ ሞዴሎች ኢንፎርሜሽንን ኢንፑት የምናደርግበት ኖርማሊ የእኛን ቋንቋ ሞር ለኤአይ አድድ የሆኑ ዲቴሎች ጨምረን የምናስገባበትና እኛ የምንጠይቀውን ጥያቄ ደግሞ ሞር ኢንሃንስ አድርገ ነው ለኤአይ ሞር ኮንቴክስት እየጨመርን ለላርጅ ላንጉጅ ሞዴል ሞር ኢንፑቱን ሞር ዲቴል እኛ ጥያቄ የምንጠይቅበት መንገድ አብዛኛውን ጊዜ በናቹራል ኮንቨርሴሽን ውስጥ በትውውቅ ውስጥ በብዙ ነገር ውስጥ ስላለን አይታወቀንም። ብዙ ዲቴል ሳናወራ ብዙ መግባባት እንችላለን። ሶ ኤአይ ላርጅ ላንጉጅ ሞዴሎች ደግሞ ትሬን የተደረጉበት መንገድ ዲቴል ደዝ ኢንፎርሜሽን በማወቅ ነው። ስለዚህ እኛ የምንጠይቀውን ጥያቄ ሞር ኢንሃንስ አድርገን ከዩዘሩ የሚመጣውን ዴታ ሞር ኢንሃንስ አድርገን ለኤአዩ የምንሰጥበት ወይም ደግሞ መልሱን እንዴት ኤክስፔክት እንደምናደርግ የምንጠብቀውን መልስ ከጥያቄው ጋር ኮንቴክስቱን አብረን የምንጨምርበት ስፒኪንግ ኤአይ ማለት ነው። የእኛን ጥያቄ ወደ ለኤአይ ሞር አኪሬት የሆነ መልስ እንድናገኝ ወይም ደግሞ የተሻለ አንደርስታንዲንጉ ለኤአይ ሞዴሉ እንዲኖረው አድርገን ኢንሃንስ አድርገን የምንልክበት መንገድ ነው ማለት ነው። ሶ ለምንድነው ማተር የሚያደርገው? ቤዚክሊ ጋርቤጅ ኢን ኤንድ ጋርቤጅ አውት የሚባል ኮንሰፕት አለ። ስለዚህ ለኤአዩ የምንሰጠው ጥያቄ ክሊር እስካልሆነ ድረስ የሚሰጠንን መልስ ከምንፈልገው ወይም ኤክስፔክት ከምናደርገው የተሻለ ላይሆን ይችላል፣ ራቅ ሊል ይችላል ማለት ነው። ሶ ይሄንን ፕሮቴክት ለማድረግ ፕሮምፕት አብዛኛውን ጊዜ ይሄንን ኢንሃንስ የሚያደርግና መልሱን ኳሊቲ እንዲኖረው የሚያደርግ ዘርፍ ነው ማለት ነው። ሶ ዊ ሃቭ መልቲፕል ቴክኒኮች አሉን ፕሮምፕት ኢንጂነሪንግ ላይ በጣም ኮመን የሆኑት ለምሳሌ እንደነ ዜሮ ሾት ፕሮምፕቲንግ የሚባሉ አሉት። ስለዚህ ጊቭን አ ታስክ with no example ለምሳሌ ጀስት ያለምንም ኤግዛምፕል ጥያቄ ጠይቀ ነው መልስ እንዲመልስልን ማድረግ ዜሮ ሾት ፕሮምፕቲንግ ይባላል። ሶ ቀጥታ ጥያቄው አለ መልሰው ኤክስፔክት ነው የምናደርገው ማለት ነው። ሶ አብዛኛውን ጊዜ ለምሳሌ ወደ ትራንስሌሽን ወይም ይሄንን ቃል ወደዚህኛው ቃል ትራንስሌት አድርግልን በምንልበት ጊዜ እንደዚህ አድርገ ትራንስሌት አድርግልን አንልም። ሶ ዩዥሊ እንደነዚህ አይነት ፕሮምፕት ቴክኒኮች አሉ። ዜሮ ሾት ፕሮምፕቲንግ ይባላል which means ስለ መልሱ ምንም የምንነግረው ነገር የለም። the other part is few shot prompting የሚባል ኮንሰፕት አለ። ስለዚህ የምንፈልገው መልስ ምን አይነት ሊሆን እንደሚችል some example ሰተን ወይም ደግሞ ጥያቄና መልስ ሰተነው እንደዚህ አይነት ከዚህ ወደዚህ አይነት የተቀየረ ከዚህ ጥያቄ ወደዚህኛው መልስ የተመለሰን ኤግዛምፕል አድርገን የኛን ጥያቄ አያይዘን በምንልክበት ጊዜ it's called few shot prompting ይባላል። ሶ ይሄ few shot prompting የአውትፑትን ፎርማት የሚደረግበት መንገድ የምናሳይበት ነው። ሶ we have a way of formatting the output። ሶ ይሄንን ፎርማት በምናደርግበት ጊዜ አውትፑቱን እየነገርን ስለሆነ ጥያቄውን የምንሰጠው ከኤአይ የምናገኘው መልስ ሞር አሪፍ እንዲሆን ያደርገዋል። the next part is chain of thought የሚባለው which means we tell the AI to think step by step። so think step by step ብለን ራሱ መልሱን ወደ ሪዝን ውስጥ እንዲከት የምናደርግበት መንገድ ነው ማለት ነው። ስለዚህ ላይክ የሚሰጠውን መልስ ድጋሚ እንዲያስብ ሪቫሊዴት እንዲያደርግ ሉፕ ውስጥ የምንከትበት መንገድ ይሆናል ማለት ነው። ስለዚህ ይሄም ከፊው ሻት ከኢንፑት እና ከአውትፑት ይለያል። ሶ ስቴፖቹንም አብረን እየነገር ነው ያለ ነው። ጥያቄው አለ ለምንጠብቀው መልስ ደግሞ ከጥያቄው ወደምንጠብቀው መልስ we give it steps እንዴት እንደሚደርስ ሶ በዚህ ትራንዚሽን መካከል we find a very clear የተሻለ አሪፍ የሆነ መልስ የምናገኝበት ሚንስ ይኖራል ማለት ነው። ሌላው it's called role prompting የሚባል አለ። ስለዚህ ይሄ በጣም ፌመስ የሆነ ነው። አክት ላይክ ወይም ደግሞ ፐርሶና ወይም ካራክተር የምንሰጥበት ነው። ይሄ ካራክተሮች ደግሞ ኮንቴክስት ኢንጂነሪንግ ላይ ደግሞ ሞር ዲቴይልድ እየሆኑ ይመጣሉ። ሞር ቱሎችን የሚጠቀም እያደረግ ነው። ስለ ቱል ስለ ኤጀንቲክ የሆነ አልጎሪትሞች በምናይበት ጊዜ የምናይ ይሆናል። ግን ሮል ፕሮምፕቲንግ አብዛኛውን ጊዜ we define the role ለኤአዩ የሚያስብበትን ሮል እናደርገዋለን። ሶ ለሚሰጠን መልስ ሞር ቅርብ እየሆነ ይሄዳል ማለት ነው እንደነዚህ አይነት ነገሮች በምናደርግበት ጊዜ። and the other one we have is like we have ለፕሮምፕት የሚያስፈልጉን አናቶሚዎች አሉ። so whenever you prompt በምትጽፉበት ጊዜ there is an anatomy you have to follow። so ይሄም you have an instruction ምን እንዲያደርግ እንደምትፈልጉ step by step የምትሰጡበት ኮንቴክስት
ከዚህ በፊት የነበረ ኮንቨርሴሽን ወይም ሪፈር የሚደረግ ዴታ and also ጥያቄው አብሮት የሚገባ ኢንፑት ዴታ and አውትፑቱን ኢንዲኬት የሚያደርግልን so have this you have an instruction you have a context ከዛ አውትፑቱን ኤክስፔክት የምናደርገውንና ኢንፑት የምናደርገውን ዴታ እንሰጣለን so በዚህ ውስጥ የዩዘር ጥያቄና ኢንፎርሜሽን እና ሲስተም ፕሮምፕት አንድ ላይ ነው ወደ AI የሚሄዱት ማለት ነው so ሲስተም ፕሮምፕት ከኛ ከምንጽፈው ወይም ቻትጂፒቲ ላይ ከምንጽፉት ጥያቄ ጀርባ አብሮ ከእናንተ ጥያቄ ጋር የሚሄድ አፕሊኬሽኑን ዲቨሎፕ ያደረጉ ሰዎች የእናንተን ኤክስፕሬስ የሚያደርጉበት እና ጥያቄው እንዲመለስ ዲዛይን ያደረጉበትን መንገድ ጋርድ ሬሎች እንደዚህ እንዳትል የማይባል ነገር ምናምን ፕሮቴክት አድርገን ከኛ ጥያቄ ጋር የምንልክበት ፓርት ኦፍ ዘ ፕሮምፕት ነው ሲስተም ፕሮምፕት የሚባለው ሶ companies are now hiring prompt engineer በጣም በሚገርም ሁኔታ እስከ በጣም 6 figure jobs ውጪ በጣም ስፔሲፊክሊ በጣም እየተከፈለ ያለበት ዘርፍ ነው አሁን እንዳልኳችሁ ፕሮምፕትን ዲዛይን ማድረግ ስፔሻሊ ዶሜን ላይ ኤክስፐርት ያላቸው ሰዎች ኮንቴክስት ከመጻፍ አንግል ሊሆን ይችላል ሲስተም ፕሮምፕት ዲዛይን ከማድረግ ስቴፖችን ብሬክዳውን ከማድረግ አንግል በጣም ቫሊዋቸው እየታየ የመጣበት ታይም ነው ማለት ነው ሶ ስፔሲፊክሊ በዚህ በእኛ ደግሞ we will use our lab chain of thought ኢምፕሊመንት የምናደርግበትና በኖርማል ፊው ሻት ዜሮ ሻት ቼን ኦፍ ፕሮምፕት በምንጠቀምበት ጊዜ ያሉ አውትፑቶች ምን ይመስላሉ መልሳቸው የሚባለውን ሮል ፕሮምፕቲንግ ሳንጠቀም ምን ይመስላል how garbage and garbage አሁን ይሆናል የሚለውን እናያለን ማለት ነው ሶ ፕሮምፕት ኢንጂነሪንግ ኢትስ ፓርት ኦፍ ኢንፑታችንን ከዩዘር የሚመጣውን ኢንፑት ለኤአይ በምንሰጥበት ጊዜ ኢንሃንስ የምናደርግበት መንገድ ነው ሶ አዘን ኤአይ ኢንጂኒየር ከዩዘር የሚመጣውን ጥያቄ ቀጥታ ለኤአይ ሞዴል አንሰጠውም ማለት ነው ስለዚህ ዩዘሩን ሞዴል የምናደርግበት ኮንቴክስቹዋላይዝ የምናደርግበት መልሱ ዲፋይን የሚደረግበት አውትፑቱን ደግሞ ለእኛ ሲስተም ፎርማት የምናደርግበትን ኢንጀክት የምናደርግበት ሲስተም ፕሮምፕት ይኖረናል ሶ እነዚህም ፕሮምፕቶች ነው አንድ ላይ የምናደርገው ማለት ነው ሶ አዘ ፕሮምፕት ኢንጂነር ዮር ጃብ ውድ ቢ እነዚህን ፕሮምፕቶች ዲዛይን ማድረግ የእነዚህን የፕሮምፕት ሮሎች ስትራክቸር ኮንቴክስት ኢንፑት አውትፑት ስኪማዎችን ዲፋይን ማድረግ ነው የሚሆነው ማለት ነው I'll see you on the next video